ሰላም ሰላም የዚህ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ይዤላችሁ የመጣሁት ስቴጅ ኤንድ ስታቲስቲካል ኢንቨስቲጌሽን ነው። ቪዲዮውን እስከ መጨረሻው እንድታዩ ጋበዝኩ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ፣ ቪዲዮ ከተመቻችሁ ላይክ፣ ሼር ለጓደኞቻችሁ አድርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ወደ ቪዲዮ እንሄዳለን። ስቴጅ ኤንድ ስታቲስቲካል ኢንቨስቲጌሽን ምንድን ነው ካልን ማንኛውም ሪሰርቸር ሊያልፍ የሚገባው ሎጂካል ስቴፖች ስቴጅ ኤንድ ስታቲስቲካል ኢንቨስቲጌሽን ብለን እንጠራለን። እነዚህም ስቴጆች 5 ስቴጆች ናቸው። እያንዳንዱ ስቴጅ ምንድነው ያለንን ሮው ዳታ ሚኒንግፉል ወደሆነ ኢንፎርሜሽን የምንቀይርበት ስቴጅ ነው የሚሆነው። ዘ ፈርስት ስቴጅ ኮሌክሽን ኦፍ ዳታ ነው። ዘ ሰከንድ ኦርጋናይዜሽን ኦፍ ዳታ፣ ሰርድ presentation of data, fourth analysis of data, the last stage inference of data ነው። እያንዳንዱን እያየን እንሄዳለን። the first stage collection of data ነው። አንድ ሪሰርቸር ፕሮብሌም አግኝቶ ያን ፕሮብሌም ሶልቭ ለማድረግ የሚነሳው ኮሌክሽን ኦፍ ዳታ ይሆናል ማለት ነው። ኮሌክሽን ኦፍ ዳታ የተለያዩ ሜቶዶችን ልንጠቀም እንችላለን። ከዛ ውስጥ ቴሌፎን ሰርቬይ ሊሆን ይችላል፣ ሜል ኩሽነሪ ሊሆን ይችላል፣ ፐርሰናል ኢንተርቪው ሊሆን ይችላል። ሌሎችም ሜቶዶችን ተጠቅመን የሚያስፈልገንን ኢንፎርሜሽን ኮሌክት እናደርጋለን ማለት ነው። ስለዚህ ኮሌክሽን ኦፍ ዳታ ዘ ፈርስት ስቴጅ ኢን ስታቲስቲካል ኢንቨስቲጌሽን ብለን እንሄዳለን። ለምሳሌ ሪሰርቸር ኮሌክት ኢንፎርሜሽን ፍሮም 500 ሃውስሆልድ ዩዚንግ ቴሌፎን ኢንተርቪው። ቴሌፎን ኢንተርቪው ኮሌክሽን ኦፍ ዳታ ሜተድ የተጠቀመ 500 ሰዎች ደግሞ በሚመርጥበት ጊዜ ሳምፕል ሳይዛችን ነው የሚሆነው ማለት ነው። ከነዚህ 500 ሰዎች በቴሌፎን ኢንተርቪው የሚያስፈልገውን ኢንፎርሜሽኖች ኮሌክት ያደርጋል ማለት ነው። ስለዚህ ይህ ስቴጅ ኮሌክሽን ኦፍ ዳታ ብለን እንጠራለን። ዘ ሰከንድ ስቴጅ ኦርጋናይዜሽን ኦፍ ዳታ ነው። ኦርጋናይዜሽን ኦፍ ዳታ ላይ ስንመጣ ምን ነገሮችን ምን አክቲቪቲዎችን እንሰራለን ካልን ኮሌክት ያደረግናቸውን ዳታዎች ኤዲት እናደርጋለን። ኮድ የሚያስፈልጋቸው ከሆነ ደግሞ ኮድ እንሰጣለን ማለት ነው። ያ ማለት ምንድነው? የተፈጠሩ ኤረሮች ካሉ እነዛን ኤረሮች ምን እናደርጋለን? ትሪት የምናደርግበት ስቴጅ ኦርጋናይዜሽን ኦፍ ዳታ ብለን ነው የምንጠራ። እንዲሁም ክላሲፋይ ዳታ ኢንቱ ካታጎራይዝ ነው። ኳንቲታቲቭ የሆኑ ቫሪያብሎችን ወደ ኳሊታቲቭ የምንቀይርበት ማለት ነው። ለምሳሌ ኤጅን ብንወስድ ኤጅ እያንዳንዱ ሪስፖንደንት የየራሱን የሆነ ኤጅ ይሰጠናል ማለት ነው። ለምሳሌ 20፣ 30፣ 40፣ 21 እያለ ይሰጠናል። እኛ ወደ ካታጎራይዝድ እንቀይራለን ካልን ከ20 በታች፣ ከ20 እስከ 30፣ ከ30 እስከ 40፣ ከ40 እስከ 50፣ ከ50 በላይ ብለን ክላሲፋይ ልናደርግ እንችላለን ማለት ነው። ስለዚህ ያለንን ዳታ ክላሲፋይ የምናደርግበት ወይም ወደ ካታጎራይዝ የምንቀይርበት ስቴጅ ኦርጋናይዜሽን ኦፍ ዳታ ብለን እንጠራለን። እንዲሁም ፕሪፔሪንግ ፍሪኩዌንሲ ቴብልም ልናዘጋጅ እንችላለን ማለት ነው። ስለዚህ እኒህንና እኒህ የመሰሉ አክቲቪቲዎችን የምንሰራበት ስቴጅ ኦርጋናይዜሽን ኦፍ ዳታ ብለን እንጠራለን። ሰርድ ስቴጅ ስንመጣ ፕሬዘንቴሽን ኦፍ ዳታ ነው። ፕሬዘንቴሽን ኦፍ ዳታ ላይ ደግሞ ቴብል ልንጠቀም እንችላለን ወይም ደግሞ ግራፍ ልንጠቀም እንችላለን። ለምሳሌ ሂስቶግራም ነው። እንደ ያለን ዳታ የተለያዩ ግራፎችን ልንጠቀም እንችላለን። ፓይ ቻርት ሊሆን ይችላል፣ ስካተር ፕሎት ሊሆን ይችላል፣ ባር ቻርት ሊሆን ይችላል። የሚያስፈልገንን ግራፍ ታይፕ ኦፍ ግራፍ ተጠቅመን ያለንን ዳታ ፕሬዘንት የምናደርግበት ስቴጅ ፕሬዘንቴሽን ኦፍ ዳታ ብለን እንጠራለን ማለት ነው። ፕሬዘንቴሽን ኦፍ ዳታ ስንል ቪዥዋሊ ሳምራይዝ ዳታ ቱ ሜክ ፓተርን ኢዚ ቱ ሲ ኢዚ ቱ አንደርስታንድ ነው። አንደርስታንድ ለማድረግ ቀላል የሚሆንበትን መንገድ የምንመርጥበት ፕሬዘንቴሽን ኦፍ ዳታ ብለን እንጠራለን። እሱም ደግሞ አትራክቲቭ የሆነ ቀላል ኢንፎርሜሽን በቀላሉ ኢንፎርሜሽኖችን ልናይና ልንረዳ የምንችልበት መንገድ ግራፊካሊ ኦር በቴብል በምናስቀምጥበት ጊዜ ነው። ስለዚህ ፕሬዘንቴሽን ኦፍ ዳታ ላይ ያለንን ዳታ ኢን ተርምስ ኦፍ ቴብል ታቡላር የሆነ ዳታ ነው የምናስቀምጥበት ወይም ደግሞ ግራፊካሊ ኤክስፕሌን የምናደርግበት ስቴጅ ፕሬዘንቴሽን ኦፍ ዳታ ብለን እንጠራለን። ፎርዝ ስቴጅ አናላይሲስ ኦፍ ዳታ ነው። አናላይሲስ ኦፍ ዳታ ላይ ደግሞ ምን ነገሮችን እንሰራለን ካል ዩዚንግ ስታቲስቲካል ቱል ነው። ስታቲስቲካል ቱሎችን በመጠቀም ዳታችንን አናላይዝ ማድረግ እንችላለን። ሜጀር ኦፍ ሴንትራል ቴንደንሲ፣ ሚን፣ ሚዲያን፣ ሞድ ሊሆን ይችላል። ሜጀር ኦፍ ቫሪዬሽን፣ ስታንዳርድ ዲቪዬሽን፣ ቫሪያንስ፣ ሬንጅ ሊሆን ይችላል። እነዚህን ነገሮች ምን እናደርጋለን? አናላይዝ አድርገን እናመጣለን ማለት ነው። ባይ ሃንድ ልንሰራ እንችላለን።
ማስ ኦፍ ዳታ ካለን ደግሞ ሶፍትዌር ልንጠቀም እንችላለን። ለምሳሌ ኤስፒኤስኤስ ሊሆን ይችላል፣ አር ሊሆን ይችላል፣ ኤክሴልስ ሊሆን ይችላል። እንዲሁም ሌላም ስታታ ሌላም ሶፍትዌሮችን ተጠቅመን ምን እናደርጋለን? አናላይዝ እናደርጋለን ያለንን ዳታ ማለት ነው። የምንጠቀመው ደግሞ ቱል ምንድነው? ስታቲስቲካል ቱሎችን ነው። ሚን፣ ሚዲያ ሞድ፣ ስታንዳርድ ዲቪዬሽን፣ ቫሪያንስ እንዲሁም ሌሎችን እንጠቀማለን ማለት ነው። ስለዚህ እዚህ ስቴጅ ላይ ምንድነው የምናደርገው? አይደንቲፋይ ፓተርን ኤንድ ቴስት ሃይፖቴሲስ ነው። የሆነ ስቴትመንት አይዘር ኢትስ ትሩ ኦር ፎልስ ብለን ዲሳይድ የምናደርግበትን ሪዛልት የምናገኘው እዚህ ስቴጅ ላይ ይሆናል ማለት ነው። ስለዚህ ያለው ፓተርንስ ምን ይመስላል የሚለውንም አይደንቲፋይ የምናደርግበት ስቴጅ 4 አናላይሲስ ኦፍ ዳታ ነው ማለት ነው። ዘ ላስት ስቴጅ ኢንፈረንስ ኦፍ ዳታ ነው። ኢንፈረንስ ኦፍ ዳታ ላይ ድሮ ኮንክሉዥን ኤንድ ሜክ ፕሪዲክሽን ኦር ሪኮማንዴሽን ነው። እዚህ ዘ ላስት ስቴጅ ስለሆነ አናላይሲስ ኦፍ ዳታ ላይ ያገኘነውን ሪዛልት ይዘን ምን እናደርጋለን? ስለ ፖፑሌሽናችን ኮንክሉድ እናደርጋለን ማለት ነው። በዛ ኮንክሉዥን መሰረት ደግሞ ምን እናደርጋለን? ሜክ ፕሪዲክሽን ወደፊት ምን ሊሆን ይችላል ፎርካስት ልናደርግ እንችላለን፣ ሪኮማንዴሽናችንን ልናስቀምጥ እንችላለን ማለት ነው። ስለዚህ አንድ ሪሰርቸር ሊያልፋቸው የሚገቡ ስቴጆች ምንድን ናቸው ካለን እኒህ 5 ስቴጆችን ሊያልፍ ይገባዋል ማለት ነው። ስለዚህ በዚህ ቪዲዮ ይህን ይመስላል። ቴንክ ዩ ፎር ዋቺንግ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።